ሁሉም ከአጋሮች ጋር ሲዝናኑ ሲያይ እኔ ደግሞ ቀን ነው ማጠየቀ ድንገት በር ላይ ስልክ ተቀበለኝ። ምን አይነት ተግዳሮቶችንስ በትምህርቱ አለፋችሁ? እና ማግባትን አሰብኩ ማለት ነው። መቼ እንደማገባ አላውቅም ነበር። እንግዲህ ያው ግን አገባው መጨረሻ ላይ እና ላገኛት አልቻልኩም። እንደዚህ ብዬ ላወራው ልዘምረው አልችልም። ልቤ አንዳንዴ ይዘምረዋል እና ብዙ ጥሩ ያልነበረ ያልተገቡ ህይወቶች ውስጥ ነበር። እርስ በርስ ፍቅራችሁን ተገላለጹ። ሰላም የተወደዳችሁ ቅዱሳን፣ ይህ በጸጋ ቃል ሙላት ቤተክርስቲያን የዩቲዩብ ቻናል የሚቀርብላችሁ መለከት የተሰኘው ፕሮግራማችን ነው። በፕሮግራማችን ላይ የተለያዩ እንግዶችን በመጋበዝ ልዩ ልዩ ሀሳቦችን የምናነሳበት፣ ድንቅ ምስክርነቶችን የምንሰማበት፣ እንደዚሁም ደግሞ ከምንጋብዛቸው እንግዶች ከኑሯቸው፣ ከአገልግሎታቸው፣ አጠቃላይ ከህይወት ጉዟቸው ብዙ የምንማርበት ነው። ይህን ፕሮግራም ይዤላችሁ የቀረብኩት እኔ ዲቦራ አፈወርቅ ነኝ። ወደ እንግዶች እንለፍ። ኮማንደር ተሻለ በቀለ እባላለሁ። ፖሊስ። እኔ ሶለኔ ሮባ እባላለሁ። የቤት እመቤት። እስቲ እንዴት እንደተዋወቃችሁ፣ ይሄ ትዳር እንዴት እንደተመሰረተ እና በትዳርስ ምን ያክል ጊዜ ቆያችሁ? እሱን እናንሳ። ወደ ኮማንደር። ከውዷ ባለቤቴ ጋር የተዋወቅነው በቤተክርስቲያን ነው። ከዚህ ቀደም ቤተክርስቲያን ውስጥ ባለንበት ሰዓት ላይ ትውውቃችን ቤተክርስቲያን ነው። ቤተክርስቲያን የነበረ ትውውቅ የተነሳ ነው እግዚአብሔር ወዶና ፈቅዶ ለዛሬ ትዳር የበቃነው። ቤተክርስቲያን የተዋወቅ ቤተክርስቲያን ነው የተዋወቅ ነው። ያው ቤተክርስቲያን ስንተዋወቅ እሱ ከሌላ ሀገር ተዘዋውሮ እዚህ መጥቶ ነበረ እና ያው ድንገት በር ላይ ስልክ ተቀበለኝ። በዛው ተዋወቅን። እዛው ቤተክርስቲያን ማለት ነው። እኛው ቤተክርስቲያን ያው እንግዲህ አሁን ሁለት ልጆች እናት ነኝ። ምን ያክል ጊዜ ቆየ? 9 ዓመታችን የካቲት ላይ 9 ዓመት ይሆናል። በጣም የልጆቻችሁ ስም? ማንኛቸው ስም አንደኛው የመጀመሪያው አማኑኤል ተሻለ፣ ሁለተኛዋ አሞኔል ተሻለ ትባላለች። አሁን ሶሊ የነገረችኝ ስልኳ እንደተቀበልካት እዛ ቤተክርስቲያን ነው። ከዛ በኋላስ እንዴት ነበረ? በጓደኝነት ጊዜ ነበረ? ወደ ትዳርስ እንዴት ተሻገረ? ማጠየቀ ቀድሞ? ከእህቴ ጋር መጀመሪያ ትውውቃችን ያው ቤተክርስቲያን ውስጥ ነው እንዳልኩሽ። ቤተክርስቲያን ውስጥ አብረን ስንሆን ያው ብዙ ጊዜ እንደዚህ አይነት ነገር ልቤ ፈልጋት ነበረ። የተለያየ ጊዜ እሷን ለማግኘት ጥረት እያደረግን ነበረ። ያው ቤተክርስቲያን ውስጥ እሷም ካላት የስራ ሁኔታ ቢዚ ነበረች። በሳምንት አንድ ቀን ነው የምንገናኘው። ለማግኘት ብዙ ጥረት ሳደርግ ነበረ፣ ስከታተላት ነበረ። አንድ ጊዜ እንደው ስልኳን በምን መልኩ ማግኘት እንዳለብኝ ሳጠና የሆነ ሰው ልስጥ ምናምን ሲል አይ ነው እኔ ራሴ በአካል ስልክ ከሷ መቀበል አለብኝ የሚለው ነገር አመጣውና በሆነ ጊዜ ተከታትየው ብዬ የሆነ ሰዓት ላይ ያው እሑድ ተነጋግረን ደግሞ እንትን ማለት ስለማንታወቅ እስቲ ስልኳን ራሱ ተቀበልኩኝ። ከዛ በኋላ ራሷን ተቀብዬ ያው በሳምንት ሳደረግ አንድ ቀን የሆነ ሰዓት ላይ እደውልላታለሁ። ስደውልላት ያው ካላት ጥድፊያም ስራ አንፃር ልታገኘኝ ላግኝሽ ብያት እሺ ምናምን ብላኝ ልታገኘኝ ብዙ እንትን አልነበራትም ካላት ስራ አንፃር። ከዛ በኋላ ሳይስከታተል ላገኛት አልቻልኩም። ኦልሬዲ በቃ ብዬ ያው እኔ እንዳልኩሽ ወደ ጌታ ከመጣሁ በኋላ 5 ዓመት ሙሉ በዚህ በትዳር ጉዳይ ላይ ጥያቄ ስለነበረብኝ በጣም ብዙ ነገር ስለነበረ ኦልሬዲ በቃ ያለኝ አማራጭ ምንድነው የኔ አጋር የሆነችን መፈለግ ተያያዝኩት ማለት ነው። ሌሎች እህቶችንም በአጋጣሚ ሆኖ ተዋውቂያለሁ። ያው እንትን ከማለቴ በፊት ለመታወቅ ሙከራ ያደረኳቸው እህቶች አሉ። ባልጠይቅም ያው ሙከራ ያልኩት እንደዛ እየቆየ እያለ እየቆየ ሲሄድ ውስጤ ሊያርፍ አልቻለም። አሁን ከዛ በኋላ በሚተዋወቀው አንዳንድ ነገሮች ለራሴ መተዋወቅና ከቶች ጋር ማድረግ የሚገባኝ ነገር በማደርገው በማውቀው ዙሪያ በማውቀው ላይ ልቤ ሊያርፍም አልቻለም። ስለዚህ ምን ማድረግ ነበረብኝ? ውስጤ ያው በዚህ ጉዳይ ላይ በጣም ጌታን ወዳለው ጌታ ለማገልገል በጣም እንትን ነገር አለ። ይሄ ነገር እንትን መሆን የለበትም የሚለው ነገር አደረግኩና ለራሴ ወሰንኩኝ። በቃ ከእግዚአብሔር ጋር ይሄ ነገር ለእኔ የሚሆነኝ አጋር እግዚአብሔር እንደሚሰጠኝ እንደውም በአንድ ወቅት ወደ ጌታ ከመጣሁ በኋላ ሁሉ ምን እስከማለት አስቤ ነበረ። ከጌታ ከመምጣቴ በፊት ምን ነው ትዳር ቢያጡ እስከማለት ደርሻለሁ። ምክንያቱም
በዚህ ጉዳይ ላይ ብዙ አገልጋዮች ሊረዱ ሞክረዋል ከተለያየ ቦታ ላይ እነሱ የሚሉትና ውስጥ አያርፍም በእነሱ በሚሉት ነገር ላይ። ስለዚህ እኔ ራሴ ምክንያቱም ጌታ የሚሰጠኝን አጋሬን መፈለጉን ተያያዝኩት ትልሻለሁ። እዛ ምን ማድረግ እንዳለብኝ ውስጤ ሲመጣ በቃ በዚህ ጉዳይ ላይ ጾም ጸሎት መያዝ እንዳለብኝ ውስጤ አሰብኩኝ። እዛም ፈቃድ ወሰድኩኝና ከቢሮ ኦልሬዲ በቃ አንድ ተወሰነ ጊዜ ዝግ ሆኜ ማድረግ አለብኝ አልኩኝ እና አንድ ጓደኛዬ ነገርኩት። በቃ አሁን ለሱ ብቻ ነው ለሌላም አይደለም። ፈቃድ ወስጄ ያው በቤት ነው እና ሆነ ብቻ የሚያቀብለኝ ሰው አምጣቸው ያደርጋሉ የጓደኛዬን ሳማክር ጓደኛዬ ደግሞ እንዲህ የምታረግ ከሆነ መልካም አለና አስታውሳለሁ የዛን ጊዜ ቅዳሜ ቀን ምናምን አለና ፕሮግራም ይዞ እሱ ያው ሰኞ ጀምሮ ልገባ ነው ይዞኝ ወደ መዝናኛ ወደ ሶደሬ ወሰደኝና ዳስምናና ጭራሽ የጥያቄው ስለነበረ በጣም ባሰብኝ። ምክንያቱም እዛ ቦታ ላይ ሁሉም ከአጋሮች ጋር ሲዝናኑ ሲያይ እኔ ደግሞ ቀን ነው ይሄ ፕሮግራሜን አልኩና ተመለስኩኝ። ቅዳሜ ምሽት ጀምሮ ያው ራሴን ማድረግ የሚገባኝ ቤት ውስጥ ዝግጅት አድርጌ ያው ቢሮም ያው ለስራ ጉዳይ እንዳይሆን ስልኬ ማጥፋት ስለነበረብኝና ያለሁበት ቦታ ላይ ማለት ስላልነበረብኝ ያንን አድርጌ ውጭ ብዬ ያው ቆይታ ጊዜ ቢያንስ ለ10 ቀን 7 ቀን ያዝኩት ካልሆነም 10 ቀን እሄዳለሁ ብዬ ከጌታ ጋር ሲሄድ ተያይዤ መጸለይ አለብኝ። ይህንን ሳስብ ደግሞ በውስጤ ምክንያቱም እግዚአብሔር መልካም ብዙ መልካም ነገር አድርጓል። በህይወቴ ድኛለሁ። በጣም ደስተኛ ነኝ በህይወቴ። እቺ ጥያቄ በጣም ቀላል ነገር ናት። እግዚአብሔር እንደሚሰጠኝ ሳስብ ያው እግዚአብሔር ቃል እንደሚለው ሁሌ ዘውትር እንጸልያለን። ጌታም እንዳለው ያቺ ሉቃስ 18 ያለችዋ ሴት ኢየሱስ ክርስቶስ ለጸሎት ሲናገረን አንድም ከተማ ላይ እግዚአብሔርን የማይፈራ ሰውንም የማያከብር ሰውዬ ነበር። እቺ መበለት ከባለ ጋራዎች ጋር ያላትን ውሳኔ እንዲወስን እንዲፈርድላት ጠይቀው እንኳን እርሱ እቺ ከምትጨቀጭቀኝ የሚለውን ይሄ በቃ እኔ በጌታ ፊት ለኔ የሚያስፈልገኝ ነገር አሁን ነው አልበለዚያ ላልወጣም እስከማለት ወሰንኩኝ ማለት ነው። ወስኜ በጣም የሚገርመው ምንድነው ጥያቄ በዛ ላይ አሁን እህታችንንም መጀመሪያ ተዋውቅ ያለው ስከታተላት ነበረ። ያው እኔ ደግሞ አንዳንዴ ትግስቱም ስላልነበረ እሷ የማግኘቱ እንትን ሲሰፋብኝ ውስጤ እንዳለችም ሲሆን ሲደጋግም በቃ ሰውም በተለያየ ማግኛ ማአቃቸው እህቶች ነበሩ። የቷ ናት እስቲ ከነዛ ውስጥ የሚለውን ነገር ሳስብ መጀመሪያ እሷ አልነበረችም። በቃ ኦልሬዲ ከዛ ሰዓት እሷ ስልክ አላነሳችም። ስለሌላ ነው የትኛዋ እንደሆነች የገባሁት። ልክ ገብቼ ጸሎት የመጀመሪያ ቀን ጸሎት ላይ ገና ሲጀምር ውስጤ ያስቀመጥኩትን ነገር ሳደርግ ወደ እሷ ከስጋዬ ጋር ስዳር ከሷ አትገኝም ምናምን በቃ የሚለውን ነገር ሳደርግ አሁንም ውስጤ እኔ ማስበው ከነኚህ የትኛው ነው። ምክንያቱም ልቤ አላረፈም ሌላው ላይ እንዳልኩሽ ይሄ ነገር ስል በቃ ቆይ ሲደጋገምብኝ ጸሎትን ተንበረከኩበትን ቦታ ላይ ማታ ነው ምሽት አስታውሳለሁ። በጣም በቃ ፕሮግራም ሲያስቸግረኝ ቆይ ለምን ምክንያቱም ቢዚ ናት ስልኬን ማጣንሳም ብዬ አሁን በኋላ አንድ ድል ሞክርና ካልሆነ ምክንያቱም የዛን ሰሞን ከዛ በኋላ ለተከታታይ ጊዜ አላየዋትም ቸርች በቃ ስለዚህ ብያለሁ ይልችም እኮ እሷ የሚለው ነገር አልኩና አንድ እንትን ነገር አልኩና ቁጭ አልኩና ከምጸልይበት ቦታ ላይ አንዴ የምትፈልገው ስልክ አታነሳም። ስለዚህ አንድ መደወል ስለነበረብኝ ያው እኔ ውስጤ ሙሉ ነው እግዚአብሔር እንትን ያደርጋል። ልክ ደወልኩኝ። ስደውልላት ለካ እሷ እዚህ የለችም ሌላ ቦታ ነኝ ያለሁት ምናምን አለች። ዳዋሳ አካባቢ እና እኔ አሁን የራሴ ያስቀመጥኩት እንግዲህ አጀንዳ አለ ከጌታ ጋር የምማገትበት እሷ እየመጣች በዛ ላይ እንትን ሲል በቃ በስጋም ደውዬ አድርጌ ወደ ሌላ ሊድ ነው እንትኔ አወራን ብዙ ሰዓት አወራን።
አንድ ነገር ብቻ ነበር ማወቅ ያለብኝ። ኦልሬዲ ሌላ ነገር እንዴት ነው ደህና ነኝ ሰላም ነው ብዬ ትንሽ ካወራን በኋላ ጓደኛ አለች ለምን እንደዚህ ያለ በቃ ነገር ይሄን ብቻ ውሸቷን እንኳን በዛን ሰዓት አዎ ብትል አዎ እንግዲህ አንዳንድ ጊዜቶች እንትን ሲባል ነው ይላል አይደል ውሸቷን እንኳን ብትል በቃ እኔ ተላለፍኩ ማለት ነው እግዚአብሔር በቃ ነው በቃ እኔ አሁን ያልኩ ያለሁት ግሬ እርግጠኛ ነው ቆይ እስቲ ብላ በጣም ደነገጠች በቃ እሺ አልኳትና ያለኝ የለኝም ብዙም መልሷን አልፈለኩም ካላት ከደነገጠችበት ሁኔታ አንፃር ሳይው ብዙ ሰዓት ተናል በቃ እሺ በቃ ተይዋል እንዴ በአግባቡ መለሰችልኝ አልመሰለኝም የለኝም ምንድነው ምናምን ብላት ስትል በቃ አልኩኝና ኦሬዲ የሆነ ነገር ውስጤ እንትን አደረገና በቃች ልጅ ይሄ ስለሷም አንዳንድ ነገሮችን ሳደርግ ሳይ በቃ ሞርሊ እንትን ያለ ከዛ በኋላ መቼ ነው የምትመጪው አንድ ሳምንት ምናምን ቆያለሁ አለች እኔ ኦሬዲ በቃ ውስጤ ኮንፈርም አድርጎ ሜሴጅ ስልክ መደዋወል በሁለተኛ አይደለም ቀጠልን በቃ ገና መልሱ የተመለሰው በቃ ይሄን ቀናቶች ምን ላድርግ በቃ በራሴ እርግጠኛ ሆንኩ ጠይቄ እኮ እሺ ምን ቢማላለችኝም ውስጤ ኮንፈርም አድርጎ ይሄን ነገር ካደረኩ በኋላ በቃ ስለዚህ አጀንዳ ቀየርኩት ይሄንን አጀንዳ ይዤ የመጣሁት እንግዲህ 7 ቀን ባይሆን 10 ቀን ነው አረጀ የመጣሁት የመጀመሪያው ቀን ይሄንን አጀንዳ ዘጋሁት በቃ ከዛ ግን ምን ላደርገው የቀሪ ቀናቶችን ስል ነው አልወጥ በቃ እኔን አልወጣም ግን አጋጣሚ ሆነ የምማራቸው ቴዎሎጂ ትምህርቶች ስለነበሩ ጥሩ አጋጣሚ ሆነው እነሱ ማጥናት ጀመርኩበት እንዳልኩት የመጀመሪያ ቀን ሲመለስ 6ቱን ቀን ማሳለፍ ስለነበረብኝ እሷን በዛ ሰዓት ላይ ያልነበረችም ከዛ ተቆየ በኋላ በሳምንት ይመስለኛል አይደል ለሳምንት በኋላ ይመስለኛል መጣች ከዛ በኋላ ያለው ነገር ዲቴል ምንም እንደመጣችም እንዲህ ነው ብዬም ጥያቄ አላቀረብኩላት እንደመጣች ያው ያለውን ሁኔታ ኮሚኒኬት ሴንስ አደረገች ከዛ አብረን እንትን ማለት ስለሷም ስለኔም እንድታውቅ ምንም ጥያቄ ከማቅረብ በፊት ያለው ነገሮች አደረግ ያው ይበልጥ ደግሞ አንዳንድ ነገሮች ስረዳ ግልጸኝነቷን ከእርሷ ጋር ያለው ሁኔታ ነገር ሳለ የበለጠ ውስጤ ያደረገ መጣና በዛ ሁኔታ እግዚአብሔር ረድቶን ወደ ትዳር በቅተን ዛሬ ጌታ ኢየሱስ ይባረክ ዛሬ 2 አንድ ወንድ ልጅና አንድ ሴት ልጆች ወላጅ ነን ማለት ነው። በጣም ደስ የሚል ነገር ያካፈላችሁ ስለተወቃችሁ ወደ ቀጣዩ ጥያቄ ሲሄድ ያው በቤተክርስቲያናችን ውስጥ ፓስተር ኤርሚያስ የጋብቻ ትምህርቶችን ያስተምራል እና በጣም በልዩ ሁኔታ ከነዛ ትምህርቶች ምን አገኛችሁ ለህይወታችሁ ለትዳራችሁ ምን ተጠቀማችሁ ምን አይነት ተግዳሮቶችንስ በትምህርቱ አለፋችሁ እስቲ እኔ የሆነ ሰዓት ላይ ጋብቻን አልፈልግም ብዬ አስቤ ነበር እና የሆነ ቀን ላይ የፓስተር የጋብቻ ቀን ይከበራል እና እንደ ቤተክርስቲያን ነው የሚከበረው እሱ አያውቅም ሰርፕራይዝ ለማድረግ ማለት ነውና ከተከበረ በኋላ ጋብቻን ወደድኩት ማለት ነው ማለት ማግባት የሚባለው ነገር መልካም እንደሆነ አንድ ከመጀመሪያው ከትምህርቱ ባሻገር ማለት ነው ትምህርቱ እንዳለ ሆኖ ገና ማለት እነሱ ቤት ያለው የጋብቻ ሁኔታ በጣም ያልተለመደ ነው በቃ ደስ የሚያጓጓ ጋብቻ መልካም እንደሆነ ነው የሚያስተምረን ማለት ነው ማለት ህይወት ሲያስተምርና ትምህርት ሲያስተምር አንድ አይደለም ቁጭ ብለን የምንማረው ነገርና አይተን የምንካፈለው ነገር አንድ አይደለምና ገና የነሱ የጋብቻ ቀን ሲከበር ነው ጋብቻን አሰብኩኝ ጋብቻ መልካም ነው እና እኔ ነኝ ለካ ልክ ያልኩት አልኩና አሰብኩና ማግባትን አሰብኩ ማለት ነው መቼ እንደማገባ አላውቅም ነበር እንግዲህ ያው ግን አገባው መጨረሻ ላይና ሳስበው ያለታ አይወሰንኩ ይመስለኛል እኔ ለማግባት ማለት ነውና ሲቀጥል ደግሞ በየአመቱ የጋብቻ ትምህርት እንማራለን ይሄ ለሁሉም ነው የሚሰጠው ላገቡትም ላላገቡትም በተለይ ደግሞ ላገቡት በጣም ይጠቅም ነገር ነውና
ጋብቻችንን እንዴት መያዝ እንዳለብን፣ እንዴት ማስቀጠል እንዳለብን በብዙ መንገድ ማለት ነው እንደ መጽሐፍ ቅዱስ እንደገና ደግሞ ከህይወት ተሞክሮ የሚያካፍለን ነገር አለ። ካለፈበት የሆነ ከተጻፈውን አንዳንዴ የሆነ ከመጽሐፍ ቅዱስ ውጭ ሌሎች ትምህርቶች አሉ፣ መጽሐፍቶች አሉ ስለ ጋብቻ የሚያወሩት። እሱ እንዳለ ሆኖ ግን በህይወት ነው የሚያስተምረን እኛ ፓስተራችን ማለት ነው። በህይወት የኖረውን ነው የሞከረውን ነው ያየውን ነው የሚያካፍለን ማለት ነው። እና እኔ በዚህ ተጠቅሜያለሁ። እሺ ሶሊ አሁን ኮማንደር አንተ የምትለው ነገር ይኖራል? እንደሚታወቀው ፓስተር በጋብቻ ዙሪያ ላይ በጣም የሚያስተምራቸው ትምህርቶች በጣም የሚገርሙ ነው። በጉባኤም ላይ እንዲሁም ደግሞ ስለ ጋብቻ ትምህርት በሚያስተምርበት ጊዜ ላይ እኔ በጣም ብዙ ተጠቃሚ አስታውሳለሁ። ብዙ ጊዜ አንዳንድ ጊዜ የባልና የሚስት ሚና ምንድን ነው በቤት ውስጥ የሚለውን ሚና ከመጽሐፍ ቅዱስ አንጻር ሲያስረዳንና በጣም ሲያደርግ እኔ ውስጥ አሁን ጥሩ ባል ለመሆን ምንድን ነው ከባል የሚጠበቀው ኃላፊነት ምንድን ነው፣ ከሚስት የሚጠበቀው ኃላፊነት ምንድን ነው የሚለውን ነገር ላይ በጣም በውስጤ ምንጊዜም የማረሳው። ይህንንም ደግሞ ያው ቅድም እንቴም እንዳለችው ይህንን ደግሞ እርሱ በህይወቱ ላይ ያለው በትዳሩ ላይ የተለያየ ጊዜ ካለው በትዳሩ ካለው ሁኔታ የሚኖሩትን ነገር ስንመለከት ያው ብዙ ነገር እንማራለን እና በትዳር ፓስተር ብዙ ነገር እንደ ሞዴል ማለት ይችላል። ብዙ ነገር ከሱ በዚህ ጉዳይ ላይ ተምሬያለሁ። በጣም ደስ የሚለኝ ጥያቄም አይባልም ግን ያው እስቲ ባጭሩ እርስ በርስ ፍቅራችሁን ተገላለጹ፣ ተመሰጋገኑ። እስቲ ብዙ ጊዜ ምስጋና መጨረሻ ላይ ነው የሚሆነው፣ ደግሞ መሀል ላይ ያደረኩትና ከኮማንደር እስቲ እንጀምር። ካባወራ በጣም ወድሻለሁ፣ ልጆቼ እናት በጣም ነው የማፈቅርሽ፣ በጣም ነው የምሳሳልሽ፣ ወድሻለሁ ማለት ፈልጋለሁ። እኔም በጣም ነው የማከብርህ፣ በጣም ነው የምወድህ። ልጆቼ አባት ረጅም እድሜ ከጤና ጋር አጠረብኝ ግን ይሁንሽ፣ በጣም ደስ ይላል። እዛው ሶሊ ላይ እንዳለ አንድ ጥያቄ ልጠይቅ እስቲ። ጌታን እንዴት አገኘሽ? ያው ጥያቄው ለሁለታችሁ ነው እና በጌታ ቤት ምን ያክል ጊዜ ቆያችሁ? ባጭሩ እስቲ። በልጅነቴ መዝሙር ወዳለሁ እና ልጅ ሆኜ ነው በሌላ ሀገር የተወለድኩት። ወደ አዳማ ስመጣ በልጅነቴ ነው የመጣሁት እና የሆነ ቀን በቃ መሄድ ፈለግኩ፣ ቸርች መሄድ ፈልጋለሁ። በቃ እኔ ጌታን ማግኘት ፈልጋለሁ አልኩ። አብሬው የሚኖረው አንድ ወንድም አለና ማለት ስቆ ነው ያየው እንደዚህ ስለው ማለት ነው። ግን የምሬን ነበረ ስለ ነበረው በሰዓቱ ነው ሂጂያ ታደኛ ገባኛል። እሱ በጌታ አይደለም ከምንም ነገር ነው ድንገት ነው ከምንም ነገር እና ይመስለኛል ለዚህ መነሻ የሚሆን እኛ ሰፈር ድሮ ያለውበት ሀገር ቸርች አለ። መዝሙር በጣም ወዳለሁ። መዝሙር ሲዘመር ማዳመጥ ደስ ይለኛል። አዲስ ነው፣ ለመጀመሪያ ጊዜ በሀገሪቷ ውስጥ የተተከለች ቸርች ናት ያቺ ቸርች ማለት ነው። የኛ የጎረቤታችን ቤት ተከራይተው ነው የጀመሩት እና በጣም ደስ ይለኛል። መግባት ፈልጋለሁ፣ ከነሱ ጋር ማምለክ ፈልጋለሁ። ምን እንደሚሉ ባይገባኝም መዝሙር ሰምቼ ስለማላውቅ ግን የሚሰማው መዝሙር ግን በጣም ደስ የሚል ነው። አሁን ማላውቀው በውስጤ ግን ያ መዝሙር አለ። ግን እንደዚህ ብዬ ላወራው ልዘምረው አልችልም። ልቤ አንዳንዴ ይዘምረዋል እና ዘር ይመስለኛል እና የሆነ ቀን ላይ ግን በቃ መሄድ ፈልጋለሁ። ጓደኞቼ ክርስቲያን የሆኑ ጓደኞቼ በሰዓቱ ማለት ነው። ግን በቃ እኔ ክርስቲያን መሆን ፈልጋለሁ፣ የሆነ እምነት ሊኖረኝ ፈልጋለሁ አልኩ እና ሄድኩኝ። ንስሐ ገባሁ፣ ጌታን ተቀበልኩኝ። ከዛ ትምህርት ተጀመረልኝ እና በመሀል ደግሞ አቋረጥኩኝ። ከዛ እንደገና ደግሞ በቤተክርስቲያናችን ተይዤ ተምሬ ተጠምቄ እንግዲህ አሁን ወደ 15 ዓመት ተጠቅቻለሁ በጌታ ማለት ነው። በጣም ደስተኛ ነኝ። በጌታ ባልሆን አልኖርም ብዬ አስባለሁ። እግዚአብሔር ይመስገን። እኔ ጌታን ያገኘሁት ይመስለኛል 12ኛ ክፍል ተማሪ እያለሁ ጓደኛዬ ጌታን ይቀበላል። በዚህ ነገር ላይ በዛ የተነሳ በቤተሰቦች ብዙ ስደት ይደርስበት ነበር። እሱን ለመርዳት አንዳንድ ነገሮችን እንትን ሳደርግለት ነበረ።
ያኔ የተዘራብኝ ነገር ይመስለኛል። ከዛ በኋላ ኦልሬዲ ተወጥተን ስራ ከያዝን በኋላ ያቺ ነገር በውስጥ እሱ እግዚአብሔርን ቃል ይነግረኝ የነበረው ያ ነገር በውስጥ የነበረ ደግሞ በያየ ጊዜ አሁን ፎርማሊ መጽሐፍ ቅዱስ አነባለሁ። አስተዳደጌ ስናይ ኦርቶዶክስ ቤተክርስቲያን ውስጥ ነው ያደግኩት። ኦርቶዶክስ ቤተክርስቲያን ስርዓት ውስጥ ብዙ በዛ ውስጥ ሳተፍ ነበረ የተለያየ እንትን ውስጥ። ከዛ በኋላ ይሄ ነገር እንድጠይቅ አደረገኝ። መጽሐፍ ቅዱስ ለማወቅ ነበረ። እዛ በመሃል ለስራው ዓለም ከመጣው በኋላ ኦልሬዲ ያቺ ዘር ነበረ ጥያቄም ስለነበረ ብዙም ወደ ሌላ እንትን ነገር አልሄድም። ነገር ግን በራሴ እንትን ነገር ሳደርግ በስራ ውስጥ ስንሄድ ቀጥሉ ላይፍ ጥሩም አልነበረም። ያው እንደሚታወቀው ወታደር ነን። ከአንድ ሀገር ወደ አንድ ሀገር ስንሄድ መዝናናት ብዙ እንትን እንል ነበረ። ብዙ ጥሩ ያልነበረ ያልተገቡ ህይወቶች ውስጥ ነበር እና ምንድነው የወሰንኩት አንድ ጊዜ የዛሬ 14 ዓመት በፊት ስራ ላይ ያለው ስራ በግል የሚሰራቸው አንዳንድ ስራዎች ነበሩ። ፑል ቤት ጋር በተያያዘ የራሴ ከስራ ጋር በተጓዳኝ የገቢ ምንጭ በማደርግበት ሰዓት ላይ ያው እዛ ሰዓት ለሱ ሲባል ማምሸት ነበረ ፑሉን ለመቆጣጠር። በዛው መጠጥ አለ የተለያየ እንትን ውስጥ በሚሆን ሰዓት ላይ ጥሩ አልነበረ። ያው ዞሮ ዞሮ ውስጤ እንትን ላይ ነበረ እና ከወትሮ አለፍ በሚል ሁሉ ጊዜ ማምሸት በጣም አልተገባን ውስጥ በሚሆንበት ሰዓት ላይ ምን ማድረግ አለ የሚለው ውስጤ ደግሞ ጠዋት ደግሞ ውስጤ ከሰኝ። አንድ ቀን ቢሮ የገባው ማታ የሰራዋቸው እናንተም ፖሊስ ያደረግኳቸው ከሰው ጋር ግጭት አንዳንድ ነገሮች የተነሳ አንድ ቀን ጠዋት ወደ ቢሮ እየገባው ያለ ቢሮ ሊደርስ ሲል ጓደኞች አሉ መጠጣት ምናምን በቀን ስራ ሆነ ነገር። ከዛ ሆነ ቀን መንገድ ላይ ቢሮ ከመድረስ በፊት ገባ ስል ሆነ ነገር ነው በቃ እስከመቼ ነው የሚቀጥለው? አሁን በኋላ በቃ ወደ እግዚአብሔር ቤት መሄድ አለብኝ ብዬ በመንገድ ላይ ከበር ቅጽበት ቦታውን አስታውስ ቅጽበት ወሰንኩኝ። አይ እንዴት ነው መሆን ያለብኝ የሚለውን አደረግ። ልክ ቢሮ ገብቼ ውሳኔ ውስጥ ገብቷል። በቃ ያን ሰዓት ላይ ጓደኞቼ ጠሩ። አሁን ሄደን ስንሄድ ያው በወቅቱ መብላት መጠጣት ነበረብን። እዛን ሰዓት ውስጥ ደግሞ ይሄ ውሳኔ ከገባ ሰዓት ጀምሮ ኦልሬዲ አብረን ቆየን ጓደኞች ጋር ነው። ሌላ እናደርገውን መጠጥ ላለመጠጣት ወስነን ነው ምናምን ሲሉኝ ጓደኞቼ አይ መድኃኒት እየወሰድኩ ነው የሚለውን በለተከታታይ 2 ሳምንታት ምንም ሳላደርግ ቤቴ ውስጥ የትኛውም ነገር ሳላደርግ በሚገባኝ ቋንቋ እግዚአብሔርን እያደረግኩኝ በቃ ኦልሬዲ ከዚህ ሰዓት በኋላ አልኩኝ። ደግሞ አስታውሳለሁ ጥያቄ የፈጠረባቸው ጓደኞቼ ላይ ምንድነው ሲል ያው አንድ የጤና ባለሙያ ነበር አስታውሳለሁ። እኔ ጤና ባለሙያ ነኝ፣ ለ2 ሳምንት ትሪት የሚደረግ መድኃኒት የለም ሚስጥሩን ንገረን አሉ። አሁን በዛ ሰዓት እንዲህ ካልኳቸው እኔንም ሊያርገን በቃ ወሰንኩኝ። ወደ ቤተክርስቲያን ባሰብኩ ሰዓት ላይ አጋጣሚ በቤተክርስቲያን በከተማ ውስጥ በሚደረግ ቤተክርስቲያን ውስጥ አንድ ኮንፈረንስ ተዘጋጅቶ ነበረ። ይሄ እድል የተዘጋጀው ለእኔ እንደሆነ በዛ ላይ ፊትም ሰዎች ፑሽ ያደረጉኝ ነበረ። በቃ ንስሐ ግባ እንደዚሁም በቤት አላሉም እግዚአብሔር እንዳዳነኝ ውስጤ በአደባባይ ነው እያልኩኝ ነው። ጌታ ረድቶኝ እዛው ተደረገው በከተማው ኮንፈረንስ ላይ በአደባባይ ላይ ዛሬ 14 ዓመት ጌታ አግኝቼ ነው ዛሬ በጌታ ከፍ እያልኩኝ ያለው። በጣም ደስ ይላል። እግዚአብሔር ይመስገን። እስቲ ወደ ጸጋው ቃል ሙላት ቤተክርስቲያን እንዴት መጣችሁ? እና ደግሞ ወደዚህ ቸርች ከመጣችሁ በኋላ በባህሪ በአስተሳሰብ አጠቃላይ በህይወታችሁ ላይ የመጡት ለውጦች ምን ይመስላሉ? እስቲ እሱና ኮማንደር ወደዚህ ቤተክርስቲያን የመጣሁት ገና ወደዚህ ከተማ ከመጣው ዛሬ 9 ዓመት እንደመጣው በቢሮ ስራ በሚሄድበት ጊዜ
በዚህ በቤተክርስቲያን ውስጥ ይከታተሉ የነበሩ የኛ አባላቶች ነበሩ። ሳጅን ተስፋዬ እና ደግሞ ኮማንደር ነዋይ እዚህ ስለነበረ ያው ያለው ሁኔታ ከነሱ የሚሄዱበት የት ነው የሚለውን ጥያቄ እንዲህ ቦታ ነው ባል እኔ ደግሞ በወቅቱ ቴዎሎጂ የመማር ትልቅ ቃድኛ ስለነበረ የት ነው መማር የሚችለው ሲባል እኛው ከዚህ ቀደም ተጋው ቃል በቪክቶሪ የመጽሐፍ ቅዱስ ኮሌጅ ፓስተር ኤርሚያስ ተምሩ ስለነበረ በቀጥታ በዛ እንድማር ሳጅን ተስፋዬ አምጥቶ ከፓስተር ጋር አደረገ። በቀጥታ እኔ የጀመርኩት በወቅቱ ቪክቶሪ የመጽሐፍ ቅዱስ ትምህርት ቤት ፓስተር ሲያስተምረኝ ፓስተር ብዙ ነገር እየተማሩ ካሉትም አገልጋዮችም እየተማርኩኝ ስለነበረ ከመጣው በኋላ የትኛውም ቸርች አባል ሳልሆን ለወራት ቆይቼ ነበር። ምክንያቱም አንድ የትኛው ጋር መሆን አለብኝ የምለውን እዚህም ቸርች እየመጣው አመልካለሁ፣ ሌላም ቸርች እየሄድኩኝ አመልካለሁ። እዛ ግን አንድ ቦታ አንድ ቸርች አባት እንዲኖር መኖር እንዳለበት ግን ይገባኝ የት የሚለው ነገር ነበረ እና አንድ ቀን እሑድ ቀን አስታውሳለሁ በጣም የተለያየ እንዳልኩሽ የተለያየ ቸርቾች ሄዳለሁ አመልካለሁ፣ ግን አልተያዝኩም። እዛም ደጋግሜ ሄዳለሁ። አንድ ቀን ግን ፓስተር እያገለገለ ነበረ። በጣም ጥሩ መንፈስ ቅዱስ ጊዜ ነበረ። በቃ እንትን አደረገ። በቃ መከታተል ያለብኝ እዚህ መሆን እንዳለበት ወሰንኩኝ። ልክ ፕሮግራሙ እንዳለቀ እንግዲህ ያልኩሽ እዛ ጉባኤ ውስጥ የተለያየ ጊዜ እየመጣሁ ያመለኩ እሑድ እሄዳለሁ። ረጅም ጊዜ ግን አልወሰንኩም። ዛሬ እዚህ ነው ማድረግ ያለብኝ አልኩ። መጨረሻ ላይ ፓስተር ኤርሚን አገኘ። በቃ እኔ እዚህ ከእናንተ ጋር መቀጠል እፈልጋለሁ አልኩኝ። እንደመጣው ሌላ ቦታ የለም። የዛሬ 9 ዓመት እዛው ተይዤ እንግዲህ እስከዚህ ጊዜ ድረስ ከዛሬ 9 ዓመት ጊዜ ጀምሮ ደህንነት ትምህርትን በዛው ነው የተማርኩት። ቅድም እንደተናገርኩት ባለቤቴን የሚያገኘው በረከት የሚያገኙት በዚህ ቤተክርስቲያን ላይ በዚህ ቤተክርስቲያን ከፓስተር ረጅም ጊዜ ከቪክቶሪ መጽሐፍ ቅዱስ ተቋም ኮሌጅ አንስቶ ያየ ጊዜ በሚዘጋጀው ትምህርቶች ላይ እየተሳተፉኝ ስለሆነ ስለዚህ ያገኘሁት የህይወት ለውጥ በጣም ከፍተኛ። ምክንያቱም ትምህርቴንም ያኛው መመረቅም ብቻ ሳይሆን ዕለት ከዕለት በዚህ ቤተክርስቲያን ውስጥ የቤተሰብነት ስሜት ራስን የተለያዩ ነገሮች የሚሰጡ ትምህርቶች እኔን በከፍተኛ ደረጃ ለውጦኛል እና በዚህ አጋጣሚ ፓስተር በጣም ላመሰግን ይወዳል። እኔ እንግዲህ እዚቹ ቤተክርስቲያን የተወለድኩት ማለት እችላለሁ። ምክንያቱም እዚህ የተጠመቅኩት ደህንነት የተማርኩት ሲጀመር ጀምሮ ማለት ነው እና በብዙ መንገድ እኔ አሁን ሌላ ነገር ሌላ ቦታ አይመቸኝም በእውነት ማለት ነው። ፓስተር ሲያስተምረኝ ቢውል ባመሽ ደስ ይለኛል። ሁሌ በቃ አዲስ ነው ፓስተር ለኔ እና በብዙ መንገድ ደግሞ ለውጥ አይቻልም በራሴ ላይ ማለት ነው እና ጌታን ማገልገል እንደሆነ እስከመጨረሻው ጠንክሮ መሄድ የሆነ ሰዓት ላይ በጌታ ነው የሆነ ሰዓት ላይ በጌታ የሆነ ብቻ እንደዚህ ሰው ሲኖር ድካም ይኖረዋል በህይወት ውስጥ ማለት ነው። ግን አንዳንዴ ከምትማሪው ትምህርት የተነሳ ደግሞ ወደ ኋላ መመለስን የማታስብበት ጊዜ አለ። ያ ሆኖልኛል ለኔ ማለት ነው። ከጌታ ጋር እንድበረታ እንድቀጥል አቅም ሰጥቶኛል የምማረው ትምህርት ማለት ነው እና እግዚአብሔርን አመሰግናለሁ። እሺ አሁን እንግዲህ ወደ መጨረሻው ነገር ላይ ደርሰናል። ምንድነው የሚሆነው? የምስጋና ሰዓት ነው የሚሆነው። ምስጋናው የሚሆነው በህይወታችሁ ውስጥ ትልቅ ተጽዕኖ ያሳደረ እስካሁን ድረስ የማትረሱት እንደ እድል ባገኝ ሁሌ ላመሰግነው ፈልጋለሁ የምትሉት ሰው ጋር ትደውሉና እዚሁ እየተቀረጸ ቴንክ ዩ ትሉታላችሁ ማለት ነው ወይም ትሏታላችሁ። ይሄ ነው የሚሆነው። ደውል የጋራ የምታውቁት በትዳር ህይወታችሁ ብቻ በጋራ ነገር ላይ ተጽዕኖ ያሳደረ ልደውል ይቻላል ተስማምታችሁ ከሆነ ለምን? አዎ እንነጋገር። እሺ አሁን የኔ ምናልባት እንዳይለይ አሁን እኔ የኔ የምለው አለ እሷም ታውቃለች
ግን ለእሷ ደግሞ ምናልባት ሌላ ሰው ካለ ይቻላል መነጋገር። ስለዚህ የእኔን ነው የእሷንም እሷም ትደውላለች። እሺ ይደወል የምትሉት ሰው ጋር አሁን እንትናችን ልንገራትና እናድን እኔ ማጋ እንደሆነ ታውቂያለሽ አይደለ? የጋራ ሲሆን አንድ እድል ነው አይደል? አንድ እድል ከሆነ እሷ ፓስተር ብላለች። አዎ ፓስተርም ትልቁ ቦታ የሚወስድ ነው። ይቻላል። እዛ ሁለታችሁም ታመሰግኑታላችሁ። ሶኒም ደጋግመሽ ፓስተሬ እንደምን አለ? ሰላም ነው። ይመቻል? እናወራህ ነበር አንዴ እስቲ ምስጋና እናቀርብ ነው። ቀረጻ ላይ ነን ያለ ነው እኔና ባለቤቴ። ልናመሰግን እንፈልጋለን። ምክንያቱም አንተ አሁን በእኛ ህይወት ውስጥ ትልቅ ድርሻ ነው ያለ ከእግዚአብሔር በታች። አስቀድሞ እኔ እውነት ለምንትን ለማለት ወደዚህ ከመጣው ጊዜ ጀምሮ ከአንተ የእግዚአብሔርን ቃል መጀመሪያ ከመሰረታዊ ጀምሮ ተምሬ ልቅ ነገር አግኝቼ ዛሬ የደረስኩበት ማለት እችላለሁ። ገና አላገለገልኩም ቢሆንም ለአገልግሎት ራሴን እንድበቃ ያደረገኝ እግዚአብሔር የሰጠኝ ትልቅ አባት። በጣም ደስተኛ ነኝ በአንተ። እግዚአብሔርን በጣም ሁልጊዜ ዘወትር በህይወቴ ውስጥ ለህይወቴ እዚህ መሆን ዛሬ በጌታ ያለኝ ነገር ከፍ እንዲል የመገብከኝ አደረግክልኝ በጣም ትልቅ ነው። እዛም ላይም ደግሞ ሰው እንደምታውቀው ልዩ ነው። ትዳርም ያጋባህንም አንተነህ በዚሁ ቤተክርስቲያን ነው እያስተማርክ የጋብቻም የልጆችም ነገር እግዚአብሔርን እጅግ አድርጌ ነው ማመሰግነው። አንተን የመሰለ አባት ስለሰጠኝ ሁልጊዜ ጌታን ስላንተ እባርካለሁ፣ አመሰግናለሁ ልልህ ፈልጌ ነው ፓስተሬ። ባለቤቴንም ታናግረሃለች። እሺ ፓስተሬ። ወይ ፓስተር ሰላም ነው? እግዚአብሔር ይመስገን ፓስተር። ዛሬ እንግዲህ እናመሰግንህ እድል አግኝተን ነው በጣም እናመሰግናለን። እኔ በጣም አመሰግናለሁ በግሌ እንደ ግል ገና ሳላገባ ጀምሮ ማለት ነው እንግዲህ አሳድገኸኝ በእውነት እግዚአብሔር አንተን ስለሰጠኝ እግዚአብሔርን በጣም አመሰግናለሁ። መልካም መሪ፣ መልካም አባት፣ መልካም አስተማሪ፣ መልካም መካሪ እግዚአብሔር ስለሰጠኝ እግዚአብሔር እጅግ አድርጌ አመሰግናለሁ። ረጅምን እድሜ እመኝልሃለሁ። በጣም ደስ ይላል ፓስተር። በጣም ነው ደስ ያለው። እኔ ራሴ እድል አግኝቼ ባመሰግነው እንደዚህ አንድ ቀን እሱ ጋር እንግዲህ በእናንተ ቦታ ሆኜ እንደማመሰግነው እርግጠኛ ነኝ። አብራችን ስለቆያችሁ በጣም አድርጌ አመሰግናለሁ። በጣም ጥሩ ቆይታ ነበር የነበረን። እንግዲህ ተመልካቾቻችን ከኮማንደር ተሻለና ከእህታችን ሶለኒ ጋር የነበረን ቆይታ ይህን ይመስል ነበረ። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብሮነታችሁን እንድታሳዩን እንጋብዛለን። በቀጣይ ደግሞ ከሌላ እንግዳ ጋር እስከምንገናኝ ሰላም።